ቻናላ ከነ ሰብስክራይብ ቢፊ ላይኪና ፑተካ ሼርሌ ገለቶማ ግድ እናንተ ባበዳችሁበት ልክ ሙስሊሙ ማበድ አለበት ታዲያ ላ ማበድ የለበትም እናንተ የፈለጋችሁት እኮ እኛ አብድናለን እኛ ጋር አብዱ እኛ ሀገር ማፍረስ አምሮናል እኛ ጋር ሀገሩን እናፍረስ እያላችሁ ነው ያላችሁት መንቃት ያለበት ትውልዱ ነው ሙስሊሙ ትውልድ መንቃት ያለበት እዚህ ላይ ነው ሁለተኛ ደግሞ ከኛ በተሻለ መንግስቱን እየመሩ ያሉት አካላቶች እኮ በእንጤና ፕሮቴስታንት ናቸው ለምን እነሱ ላይ ጦርነት አይታወጅም ሙሉ በሙሉ ኢትዮጵያን እያስተዳደረ ያለ አማራ ክልልን እያስተዳደረ ያለው አማራ አይደለም ኦርቶዶክስ አይደለም ሙስሊሙን ምን አርግ ነው የምትሉት የግድ ሙስሊሙ ፖለቲካ ውስጥ መሳተፍ ካልፈለገ የግድ ፖለቲካ ውስጥ ገብቶ እንዲሳተፍና ሙስሊሙ ገላችሁ በሙስሊሙ ደግሞ ሁለተኛ ደግሞ ትከሳላችሁ ሙስሊሙ ምንም ብትሰሩ ይሄ አያዋጣችሁም ህዝበ ሙስሊሙም ነቅቷል ህዝበ ሙስሊሙም ገፍታችሁ በግድ ጦርነት ውስጥ እንዲገባ እየገፋፋችሁት ነው እየገደላችሁት ነው ኢትዮጵያ አብይ አህመድ ከያዘ ጀምሮ ያለቁ ሙስሊሞች እኮ በመቶዎች የሚቆጠሩ ሙስሊሞች ናቸው አንዳንድ ጽንፈኛ ሚዲያ ላይ ሲጮህና ያዋለን 20% ነው ያላችሁን እኮ ኢትዮጵያ ውስጥ ያላችሁት ሙስሊሞች እረተው አታሳገኝ እረተው አብረን እንኑር እረተው መከባበሩ ይሻላል ኢትዮጵያ ሙስሊም እኮ ያከበራችሁና ሀገሪቷን ያለ ማፍረስ ትግስት ነው እየታገሰ ያለው እንጂ በእናንተ መሄድ ቢሆን ኑሮ ሶማሊያን ይዘን አፋር ህዝብን ይዘን ኦሮሚያ ውስጥ ያለውን ከ155-75% ሙስሊም የሆነውን ሙስሊም ይዘን ጉራጌን ስልጤን ፕሮቴስታንትና ጴንጤውም እኮ ለራሱ በኋላ ችግር እንደደርስበት ስለሚያቅ ሙስሊሙን መተባበር ይችላል እኮ አንድ ላይ ብንሆን እናንተ የት ልትገቡ ነው የት ነው ኦርቶዶክስ ያለው አሁን ኢትዮጵያ ውስጥ እኮ እኛን 20% ነው አይደለ ያላችሁን እናንተ ደግሞ ኢትዮጵያ ውስጥ ያላችሁት